ቴክኖሊንክ ኮሌጅ በሆለታና ቡራዩ ካምፓሶች በተለያዩ የትምህርት ዘርፎች ያሰለጠናቸውን 775 ተማሪዎችን ለ14ኛ ጊዜ አስመርቋል። ኮሌጁ ባለፉት ዓመታት በተለያዩ ሙያዎች በርካታ ተማሪዎችን አሰልጥኖ ለሀገር ማበርከቱን የጠቀሱት የቴክኖሊንክ ኮሌጅ ፕሬዝዳንት ዶክተር ደቻሳ መርጋ አሁን ለምረቃ የበቁት በልዩ ልዩ የትምህርት ዘርፎች ብቁ በመሆናቸውም ነው ብለዋል። ዛሬው ዕለት 775 ተማሪዎችን አስመርቀናል። በሆለታና በቡራዩ ካምፓሶቻችን ላለፉት ዓመታት ተምረው የተሻለ ዕውቀትን ያካበቱና የተሻለ ውጤትን ያስመዘገቡ ተማሪዎችን በዛሬው ዕለት አስመርቀናል። ይሄንን ተማሪዎች ነገ ለሀገራቸው ከነሱ የሚጠበቀውን ሁሉንም ነገር ኮንትሪቢዩት ማድረግ በሚችሉ ሁኔታ እና አቅማችን በፈቀደና በትምህርት ሚኒስቴርና በትምህርትና ስልጠና ባለስልጣን በተሰጠን መመሪያና ዳይሬክሽን መሰረት ይህንን ከግብ አድርሰናል። ኮሌጁ መጪውን ጊዜ ታሳቢ ባደረገ መልኩ በቴክኖሎጂ ክህሎት የተቀረጸ ትውልድ በማፍራት የበኩሉን ድርሻ ተወጥቷልም ብለዋል። አገር በአንድ ሰው አትገነባም፣ አገር በአንድ ድርጅት አትገነባም። ነገር ግን ሀገር በሁሉም የጋራ ድርሻ ባለ አካላት ኮንትሪቢዩሽን የምትበለጽግና የምታድግ የምትገነባ መሆኗን እናምናለን። በዚሁ መሰረት ተማሪዎቻችንን አስተምረን ስናስመርቅ ዘመኑ የቴክኖሎጂ ዘመን ነውና ከቴክኖሎጂ ጋር የዋጀ ከቴክኖሎጂ ጋር የተዛመዱ ተማሪዎችን በዛሬው ዕለት አስመርቀናል። እነዚህ ተማሪዎች ሀገራቸው የምትፈልገውን ሙያዊ ግዴታ፣ ሙያዊ ክብርና ሙያዊ ኃላፊነትን ይረከባሉ ብለን እናስባለን። ሀገር በፈተናዎች ውስጥ አልፋ ወደ ተሻለ ማህበራዊና ኢኮኖሚያዊ የእድገት ምዕራፍ እንድትሸጋገር የትምህርት ተቋማት ሚና ከፍተኛ ነው ያሉት በትምህርት ሚኒስቴር የከፍተኛ ትምህርት ተቋማት አካዳሚ ጉዳዮች መሪ ስራ አስኪያጅ ዶክተር ኤባ ሚጄና ተመራቂዎች ለሀገራቸው ችግሮች ተግባራዊ መፍትሄ የሚያመጣ ብቁ ዜጋ በመሆን ወደ እድገት ማሸጋገር እንደሚገባቸውም ጥሪ አቅርበዋል። ኢትዮጵያ የታሪክ የባህልና የብዝሃን ውበት ባለቤት እንደመሆኗ መጠን አሁን የምትፈልገው ለችግሮቿ ተግባራዊ መፍትሄ የሚያመጡ ባለራዕይና የለውጥ አበጋዞችን ነው። ከተማራችሁበት ልዩ ልዩ የሙያ መስክ የምትጠበቅባችሁ አደራ በታማኝነት በመወጣት የሀገራችንን የተፈጥሮና የሰው ሀብት ወደ እውነተኛ ብልጽግና መለወጥ አለባቸው። በኮሌጅ ቆይታቸው በቂ ክህሎትን መጨበጣቸውን የተናገሩት ተመራቂዎቹም ባገኙት ዕውቀት ወገናቸውንና ሀገራቸውን ለመለወጥ መዘጋጀታቸውንም ተናግረዋል። ዓለማችን በቴክኖሎጂ የሚረቀቀ ነው እና ደግሞ ከምንም በላይ ከብዙ ዘርፎችም አልፎ ቢዝነስ በጣም ቦታ ያለው ስራ ነውና ሰዎች ከቴክኖሎጂ ጋር አንድ ላይ አድርገው በቢዝነሱ ላይ ዙሪያ ላይ በጣም ቢሰሩ ሀገሪቷ እንደሚረዳ ተስፋ አደርጋለሁ። እኛም በዛ ለማገልገል ዝግጁ ነን። በቢዝነስ ማኔጅመንት ዘርፍ በጣም ብዙ ክፍተቶች አሉ። ሀገራችን ላይ ብዙ ቢዝነሶች የሚመሩት ኋላ ቀር በሆነ ወይም ደግሞ ሲስተሙ በጣም ኢፊሸንት አይደለም። ስለዚህ ይሄኛውን ሲስተም በማስተካከል ይህን ሲስተም ሞር ከቴክኖሎጂ ጋር በማያያዝ ሊሆን ይችላል። በቃ ችግር ፈቺ የሆኑ ነገሮችን በመመራመር ይህን ነገር ልናሻሽል ከሚያሻሽሉ ሰዎች ውስጥ አንዱ ለመሆን በጣም ፍላጎት አለ። ኮሌጁ በቅርቡ የ3ኛ ዲግሪ የትምህርት ፕሮግራም ለመጀመር ቅድመ ሁኔታዎችን መጨረሱን በምረቃ ስነ ስርዓቱ ላይ ተገልጿል።